ስብዓትንም እሸቱንም ጠሩ። የደርግ ባለስልጣኖች አስቀመጧቸው እና ለምንድነው የመጀመሪያው አብዮተኛ ሰይጣን ነው ያልከው ብለው ደበበን ጠየቁ። ረሱ ነው ይጻፈው አለሱ። ከዛ ስብዓት ለምንድነው አንተ የመጀመሪያ አብዮተኛ ሰይጣን ነው ያልከው ብለው ሲጀምሩት እንግዲህ ሌኒን እንደሚለው ብሎ ጀመራቸው። እነሱ አያውቁም ደርጎቹ ሌኒንም ማርክስም እንደሚያስበው እንደዚህ ነው ብሎ 30 ደቂቃ አወራ። በኋላ ሲያስቡት የማርክስን ስም ጠርቷል፣ የሌኒንን ስም ጠርቷል። እነሱ አይወቁ እንጂ ማርክስም ሌኒንም የመጀመሪያው አብዮተኛ ሰይጣን ነው ብለው ይሆናል። በኋላ እንግዲህ እንዳይለምዳችሁ ሁለተኛ እንዲህ አይነት ነገር ላይ ተጠንቀቁ ብለው ለቀቋቸው። ግን ለደራሲ የተመቸ የሚባል ጊዜና ያልተመቸ የሚባል ጊዜ አለ። ሁሉም ደራሲ አይደለም በዛ መንገድ። ስብዓትን ጠይቄው ነበር። ሰው እየተጋደለ 68 69 70 71 ላይ እሱ የአዲስ አበባ ተረቶችን ይጽፍ ነበር። እንዴት አስቻለ አልኩት። ወስኖ ስለጨረሰ ነው። አንድ ሰው እኮ መጥቶ ፖሊስን ከተቆጣጠረ፣ ሬዲዮኑን ከያዘ፣ ወታደሩን በስሩ ካሰለፈ መንግስት ነው። ከመንግስት ጋር ምን አጣላኝ አለ። አሁን የሪዮት ዓለሙ የምኑ ጉዳይ አይደለም ማለት ነው። ስለዚህ እሱ ተረት ይጽፍ ነበር። የሚሞተው ይሞት፣ የሞተውንም የሚቀበር ከሆነ ሄዶ ቀብሮ ተመልሶ እንደገና ተረት ይጽፍ ነበር። በኋላ አብዮቱ ነው የተቆጣው። በአብዮት ተረት የለም አሉት። እውነት ነው። በአብዮት እንዴት ተረት ይኖራል? አንድ የደበበ እሸቱ ነው። ደበበ እሸቱ የሚያዘጋጀው አንድ መጽሔት ነበረው። እዛ መጽሔት ላይ ያችኑ ተረቱን ይዞ ስብዓት ቀረበ። ተረቱ ምንድነው የሚለው? የመጀመሪያው ሪቮሉሽነሪ ሰይጣን ነው በእግዚአብሔር ላይ የተነሳ እና ያንን ሪቮሉሽን ያካሄደው የመጀመሪያው የአብዮተኞች ሁሉ አባት የሚባለው በእግዚአብሔር ላይ በማመጽ የተነሳው ሰይጣን ነው የሚል ነው ሲጀምር። ደርጎቹ ጠሩ። ያኔ ጊዜው ከፍቷል። እነሱ መጽሔት ላይ አንዲት ስዕል ሚስል ልጅ አለ፣ ማህሪ ይሁን ምናምን የሚባል ልጅ እና ለከበሩ ለመጽሔቱ ከበር ተራራ ሰራ እና ይህማ ሲምባን መጠቆሙ ነው ብለው ገደሉት። ይህን ያህል ነበር ማለት ነው የነሱ ፍሬን መልቀቅ። እና ስብዓትንም እሸቱንም ጠሩ። የደርግ ባለስልጣኖች አስቀመጧቸው እና ለምንድነው የመጀመሪያው አብዮተኛ ሰይጣን ነው ያልከው ብለው ደበበን ጠየቁ። ረሱ ነው ይጻፈው አለሱ። አስተላል መጀመሪያም ገብቶታል። እሱ ግን ስብዓትንም ያከብራል። እንደ የመጣ ይምጣ እንጂ እንዴት ስብዓት የሰጠኝን ጽሑፍ እጥላለሁ ብሎ ነው የወጣው። ከዛ ስብዓት ለምንድነው አንተ የመጀመሪያ አብዮተኛ ሰይጣን ነው ያልከው ብለው ሲጀምሩት እንግዲህ ሌኒን እንደሚለው ብሎ ጀመራቸው። እነሱ አያውቁም ደርጎቹ። አብዮትንም ከሰው ነው የተቀበሉት። ምን እንደሚል አይገባቸው። መንግስቱ ራሱ አያውቅም። ዶክተር አበበ ምናምን የሚባለው ነው አሉ ያስተማረው። ከዛ እና ሌኒንም ማርክስም እንደሚያስበው እንደዚህ ነው ብሎ 30 ደቂቃ አወራ። በኋላ ሲያስቡት የማርክስን ስም ጠርቷል፣ የሌኒንን ስም ጠርቷል። እነሱ አይወቁ እንጂ ማርክስም ሌኒንም የመጀመሪያው አብዮተኛ ሰይጣን ነው ብለው ይሆናል። በኋላ እንግዲህ እንዳይለምዳችሁ ሁለተኛ እንዲህ አይነት ነገር ላይ ተጠንቀቁ ብለው ለቀቋቸው። ከመጀመሪያ ያለሁት እኔ ነኝ አለ እሸቱ ደበበ። እሱ በሩን ሲወጣ ስብዓት በሩን ከዘጋ በኋላ ከፈታ አርጎ የነገርኳችሁ እኮ ላይሆንም ይችላል አላቸዋል። ኑ ቅር ብሏቸዋል ሲለቋቸው እና 3 ወር ታሰሩ። ከዛ በኋላ ሊገሏቸው የሚችሉ ነበር እና የዘመንን መመልከት የልብ ወለድ አንዱ ግብ ነው። ዘመኑን ግን እንዴት ይመለከታል ብለን መጠየቅ አለብን። እንደነገርኳችሁ የራሱ ሐውልት ያለው እንደ ግሪኮቹ ቆሞ እንኳን የሚያሰራው ባሪያ ባይኖረው የሚያሰግደው ባሪያ ባይኖረው ራሱን እየሰገደ ራሱን መስዋዕት እያቀረበ ለሚያስብ ደራሲ ይከብዳል ማለት አይደለም፣ ግን ይከብዳል። አንዳንዴ እንደ ህመም ነው። እንደ ህመም ማለት
ፖለቲካውን የሚናገረውን ሰው አፍ ማዘጊያ አለ ያ ብሎክ የሚባል አይደል? በሱ እንደሱ ሳረግ አንድ ቀን የሚፈጅበት ጊዜ አለ እንዳይመጣብኝ። በቃ ይሄ የተነካካ የብሔር ጉዳይ የምናምን እንዳይመጣብኝ ሌላ ህመም ነው። እንደ እንትኗ ያቺ እንደ ሰጎኗ አሸዋ ውስጥ ጭንቅላትን እንደመቅበር ነው። እና ሆነ ብዬ እሱን ሳጠፋ የምቆይበት ህመም ነው እኮ ይሄ። እንዳይመጣብኝ ወይም ደግሞ ችላ ብዬ ማለፍ አልችልም። እንደው እስቲ ልጠንክር ችላ ብዬ ልሄደው ብዬ ትንሽ ከሄድኩ በኋላ እመለሳል። ሄጄ እሱን ብሎክ አድርጌ ነው ወደዚህ መመጣው። እና ህመምም ነበር። ከዛ በፊት የሚያወራው በጣም ጥቂት ሰው ነበር አይደል? ሌላው በፍርሃት ውስጥ ነበር። ያ የፈራ ህዝብ ሲወጣ ግን ሌላ ድምፅ ፈጠረ። ሌላ አስቀያሚ መዝሙር ውስጥ ገባ። እዛ ውስጥ ገብቶ አንተም ተው ማለት መሸታ ቤት ለመገላገል እንደመሞከር ነው። የሀገሪቷ ሁኔታ ያለበት ሁኔታ ሲታይ እንደሱ ነው። የመሸታ ቤት ከፍ ዝቅ ነው ያለው እና እሱም መሸሽ ነው ትክክል ወይስ መሄስ ነው? ወይም ደግሞ ልክ እንደ ልብ ወለዱ እሱን የሚሄስ ሌላ መጽሐፍ የለበትም? ያው ይጻፍ ይሆናል። ግን እኔ ጎርጉሬ የሚያመጣውት ነው። ለምን ይፈራሉ? ሲፈሩ አብሬ መፍራት ክብሬ ነው በሚል ነበር ስጽፍ የነበረው። አሁንስ ሲደፍሩ አብሬ መድፈር የኔ ክብር ነው አይደለም። ለመገላገል እንኳን የማይመች ሁኔታ ተፈጥሯል። የቱን እንዴት እንደምንረዳው ግራ ያጋባል። ለምን በመደዳ አንድ ላይ እንዳበድን ሁሉ አንዳንዴ ራሴን እጠይቅ፣ ምንድነው ያሳብደን? ጨዋ ህዝብ አልነበር? የአምላኩን ስም እየጠራ መሄድ አላስተኛ የሚሉን በአዛን በቤተ ክርስቲያኑ በምኑ በፉክክር ውስጥ ምእመኑን በመቀስቀስ ትንሱኡ ለጸሎት የሚሉ መዓት፣ ይሄ ሁሉ የት ገባ? እና እዚህ ነገር ውስጥ ከተተን ብለን እንድንጠይቅ ያደርጋል። ዳኛቸው እውነቱን ነው። ጸጥ ባለ በሚስለከለክ እድገትን በተጸየፈ ማህበረሰብ ውስጥ ኖረዋል። ግን መጨረሻ ላይ ሲመለከተው አንድ ጉድጓድ ውስጥ 50 ሰው፣ አንድ ጉድጓድ ውስጥ 60 ሰው እየተገደለ የሚቀበርበት ሆነና ለመጻፍ ሳይችል ቀረ። ስብሐት ላይ እንደውም ጮኋል። ይሄ እንደዚህ 50 ሰው 60 ሰው ተገኘ ብዬ እኔ እንደገና ምናምን ብሎ ጮኸ። እንዴት እጽፋለሁ? የጀመረው ልብ ወለድ ነበር። እና እሱን ሁሉ ህይወት አንድ ናት። ዳኛቸው ወርቁ ያቺ ያሳለፈባት ታይም ጊዜ የእሱ አንድ ናት። በቃ በዛ ውስጥ አንድ ልብ ወለድ ይጽፍ ከነበረ ሳይጽፍ ማለፉ የኛ ጉዳት ነው፣ የእሱ አይደለም። ቢጽፍ ጥሩ ነበር። ያንኑ ፊል ያደረገውንም ነገር ቢሆን ማለት ነው።